ሰዎች መረዳት አለባቸው ብዬ የማስበው ለምሳሌ ጎል አለ፣ ፕሮሰስ አለ። ትምህርት ቤት ሁሉም ተማሪ ሴሚስተሩ ሲጀምር ምንድን ነው የሚለው? በአመቱ መጨረሻ አንደኛ ወጣለሁ፣ ያመጣለሁ። ያ እሺ፣ አብዛኛው ሰው ምንድን ነው ምኞቱ? መኪና መግዛት፣ ብዙ ብር ማግኘት፣ ቤት መግዛት አይደል? እነዚህ ነገሮች ጎል ናቸው። ጎሉ ላይ ካለፍክ፣ ጎሉ ላይ ብቻ ፎከስ የምታደርግ ከሆነ ፕሮሰሱን ደግሞ ኬንዲ ካደረግኩ ነው ማደርገው ምናምን ትላለህ። ይሄ ቡና ላይ የምታወራቸው ወሬዎች ማለት ነው። ማድረጉ ግን ይከብዳል። ስታደርግ ዲሲፕሊኑን እዚህ ጋር ነው የሚያስፈልግ ፕሮሰስ ላይ። ስለዚህ ፕሮሰሱ ላይ የሬትሮስፔክቲቭ ፕላኒንግ እና ፕሮስፔክቲቭ ፕላኒንግ የሚባላል ትምህርት አይደለም። እሺ ምንድን ናቸው? ፕላን የምታደርግበት መንገድ ነው። ሁለት ሰዎች ምሳሌ እናድርግ። አንደኛው እንግዲህ ጎበዝ ተማሪ ነው። ኤ እንደሚያመጣ ያውቃል፣ እንዴት ኤ እንደሚያመጣም ያውቃል። አንደኛው ደግሞ ኤ ማምጣት ይፈልጋል። ጎበዝ ተማሪው የሚያደርገው ምንድነው? ባዮሎጂ አጠናለሁ አይደለም የሚለው፣ ባዮሎጂን እዚህ ላይብረሪ በዚህ ሰዓት ላይ ይሄንን ቻፕተር አጠናለሁ። ስፔሲፊክ ነው ፕሮሰሱ። ፎከስ የሚያደርገው ኤ ማምጣቱ ላይ አይደለም። ያ ሰው ደግሞ በዚህ ሳምንት ላይብረሪ ይገባለሁ፣ አንድ ሰዓት ነው፣ በጣም ለውጣለሁ።